ማ እኔ? አይ እኔ። አረ በፍጹም ደንባራ ምን ያደናብርሻል? ለምንድን ነው ግን ቀልብ ያልወደደሽ? ጭራሽ እያናገርኩሽ ልትሄጂ ነው ወይስ ንቀት ነው? አረ አይደለም። ታዲያ ምንድን ነው? የተማመንሽማ ነገር አለ። ሄመን ምን ሆነሻል? ተረጋጊ እንጂ። እኔ እኮ የጨረሽ መስሎኝ ነው። ጭራሽ ልትመክሪኝ ባልሆነ። ይልቅ እኔ ልምከርሽ። እየሰማሽ ነው አይደል? አዎ እየሰማሁሽ ነው። ጥጋብሽን በልክ አድርጊ። አንቺ ገረድ ብቻ ነሽ። ተግባባን አይደለ? አዎ ተግባብተናል። ጎበዝ፣ እንደሱ ነው የሚሻልሽ። ካልሆነ ጥጋብሽን አበርድልሻለሁ። እሺ እሺ። በያውም ውጪ። ወንድምሽ እንዴት ነው? ደህና ነው። ለምን ቀረሽ እያለሽ ነበረ። ቤት ውስጥ ሰው የለም። ሰሞኑን እመጣለሁ የልኝ ብዬዋለሁ። አንቺ የሄድሽበት ነገር እንዴት ሆነልሽ? ያው ማስረጃዬን አስገብቻለሁ። መጠበቅ ነው። አይዞሽ፣ ፈጣሪ አለ፣ እሱ ይርዳሽ። አሜን እማዬ። ምራታችንስ እንዴት ናት? በጣም ደህና ናት። እሰይ እሰይ። እና መቼ ያሰቡ መጠቃለሉን? አይ እማዬ። ምንድን ነው አይ እማዬ ማለት እንዴ? ታዲያ እንደዚሁ ይሆናል እንዴ? ነው እሱ። በስልክ አይሆንም፣ ስመጣ እናወራለን። ልጄ ምን ሆነ ንገሪኝ እንጂ። ውይ እማዬ፣ እሱ ምን ይሆናል? ታዲያ ምንድን ነው? ምንም ሰላም ነው። ስመጣ እናወራለን እኮ አልኩሽ። በይ እባክሽ አታስቸግሪ ምናምን እያለችኝ ነው። ማንቺ? ኧረ ምን በወጣሽ ደግሞ እንደፈለግሽ ነው። እሷ እኮ ዝም ብላ ስለምትጨነቅ ነው። ተያት እንጂ ትጨነቅልሽ። ማታ ምንም እንቅልፍ ሳልተኛ ነው ያደርኩት። ምነው አልተመችሽም ነበር? አረ ምን አለመመቸት፣ የዚሽ መሰሪ ነገር በጣም እያሳሰበኝ ያደረው። ተይኝ እስኪ። የእሷ ነገር እኔ ራሴም እንደማደርገው ግፍት ብሎኛል። ሜሉ እያታስቢ፣ በቅርብ ቀን ከዚህ ቤት አሳብጄ ነው ማስወጣልሽ። አይ እስኪ ታዩ። እሷ እንዲህ በቀላሉ የምትሰማ አይነት ሰው አይደለች። አረ ተያት። ማነሽ? እንትና ማን ነበር ስሟ? ሲኖላ። ገረድ ደግሞ ስራው መንከባከብ ነው። እሺ እንከባከብሻለሁ። ነይ 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 ነይ። መች ጨረስኩ? ይኸውልሽ ከወዲህ እኔ ስፈቅድልሽ ብቻ ነው የምትንቀሳቀሽ። ተግባባና? የምትተነፍሹ ራሱ እኔ ስፈቅድ ነው። አዎ ተግባብተናል። ጎበዝ ልጅ። እምቢ ካልሽ ደግሞ በሌላ ቋንቋ እንነጋገራለን። ተግባብተናል አልኩሽ እኮ። እሺ አሁን በፍጥነት ጨጨብሳ እንድትሰሪልኝ ፈልጋለሁ። በፍጥነት እሺ። ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። እውነት ዛሬ በሚያናድር ዜና ነው የመጣ ነው። በስመ ጌታ ሆይ፣ ሰው ሰርቶ ለበላ ገረድ አይባልም። እውነት እቺ ደግሞ ኮተታ ከየት እንደመጣች አናውቅም። ኮተት እያለች የዋርካት መታ ሰላሟን ትነሳታለች ማለት ነው ሲኖላን። እቺ መሰሪ ግን ሜላት ግን መቼ ነው ከተንኮል የምትላቀቀው? በስማም ጌታ ሆይ የተንኮል ቋት። አሁንም ተንኮል፣ አሁንም ተንኮል፣ አሁንም ተንኮል። በቃ ሁልጊዜ ተንኮል ናት ማለት ነው እሷ። የተንኮል ቋት ብለን እንረፋት። አሁን ደግሞ በምን እንደተጣመረች አናቅም። ገና ከበር ሳትገባ ከበር ላይ ነው ያዘቻት። ይዛት ባንድ ተያይዛ ገባች። ገረዴ ናት፣ ሰራተኛ ጋር አደረ ብላ እሱም ተነስቶ ሌሊት ባለበት ቦታ ሲሄድም ዋርካ እንግዲህ መጨረሻ ላይ እዛ ላይ ጽፋለት ያው ህድዋል እሷ ጋር ነው ያለው ብላ አሳይተዋለች ማለት ነው። ሲወጣ ከሷ ክላስ ታይቷል ማለት ነው። እንደዛ በታየበት ሰዓትም በቃ እንደዚህ ነው የሆነው። ይሄን ሁሉ ችለሽ ነው እንዴ የተቀመሽው ሜላት እያለች እህቱም ትነግራታለች ማለት ነው። አዎ ስለምወደው ታዲያ ውዴታ ሳይሆን ጥላቻ ነው ይሄ። ቅናት መንፈስ አለ አይደለ? የቅናት መንፈስ ባናቷ ገብቶ ነው እንዲህ የምትሰቃየው ማለት ነው። እሷ የራሴን ህይወት ጀምሬያለሁ ብላ ስትናገር ነበር። እሷ ደግሞ ከማን ጋር ጀምራለች? ከድቤ ጋር ጀምራለች። ከድቤ ጋር ጀምራ አሁን የእሱን ህይወትና የእሱን ሰላም መበጥበጥ ተመልሳ በህይወት መታለች ማለት ነው። እችንም እንዴት አድርጋ እንደመከረቻት ፈጣሪ ወቅ። እንችኛይቱን ሲኖላን እያሰቃዩ ይገኛሉ ማለት ነው። ሰራተኛ እኮ ገረድ። በስማም ግን ይቅርታ አድርጉልኝ እና እውነት ተመናገር ደሜን የፈላው እግዚአብሔርን ገረድ ሲባል ማለት ነው። የሰው ልጅ ሰርቶ ቢለወጥ ሰርቶ መለወጥ ክብር ነው መለመን እንጂ ማለት ነው። እነሱ ግን ይበጣጠሳሉ። ገረድ እያስተናገር እኔ ደሜ የፈላጭ ነው ማለት ነው። ዲራማ መሆኑን እያወቁት የምናድደውስ ነገር
በስማም ጌታ ሆይ ደሜ ፈላ። እውነት የዛሬውን በጣም እየተናደድኩ ስመለከት የነበረው ማለት ነው። ገረድ ምናምን ዝቅ አድርገው ሲያዳፏት በቃ የሆነ ውስጥ የተሰማኝ ማለት ነው። ስለዚህ አይዞሽ ታገሽኝ ሲኖላ ያለው አይዞሽ ታገሽኝ መቼም ነገር እንትን በይ ብሎ አረጋጋት ማለት ነው። በፊት ግን ተበሳይታ ነበረ ሲኖላ፣ አሁን ግን ተስተካክላለች ማለት ነው። እሺ ችግር የለም ብላ እነሱንም እንደ ባህሪያቸው ይዛለች። ነይ እግሬን እጠቢኝ ብላ እግሯን እያሳጠበቻት እያለም ዋርካ ደረሰ ማለት ምን እያደረግሽ ነው? ራስ ሲያታጠቢ ምን እያለ በሆቱ ላይ ጮኸባት ማለት ነው። ግን ልትሰማም አልችልም። እህትዬቱ ደግሞ ትንፋሽ ራሱ መተንፈስ እኔን አስፈቅዴሽ ነው እንግዲህ ፈጣሪ ሆነች ማለት ነው። ፈጣሪ አየራችንን ያልከለከለን ክብር ምስጋና ለሱ። እውነት ሰው እኮ በስማም ጌታው ሆይ ከምር እኔ ዛሬ ስሜታዊ ሆኜ ነው እየተናገርኩ ያለሁት። እግዚአብሔርን ሰው ለካ በዚህ ልክ ጥግ ክፋት አየር አተንፈሽ አየር የምተነፈሽው በእኔ ነው ትበላት። እንደዛ እያለች ሁሉን ነገር ከእኔ በታች ነሽ አንቺ ገረድሽ ነሽ፣ ስለዚህ ልክሽን ወቂ እያለች ትላታለች ማለት ነው። ግን እሷን ልኳን ያወቀች ናት። አሁን ሁሉም ነገር ሲጋለጥ የሜላት ጉድ ታይቶ ቶሎ ብሎ የእሷን ጉድ ያሳይቶኝ እውነት የእሷን እስከሚታይ ድረስ ነው ማየት የፈለኩት ማለት ነው። እችኛይቱም በአሁኑ በፍጥነት እጨው ሳስሪልኝ አሁን እንደዚህ አድርጊልኝ ልክሽን ወቂ እያለች ትገኛለች ማለት ነው። እሷ ግን እሺ ከማለት ወደ ኋላ አትልም። ሁሉንም እሺ ነው የምትለው ማለት ነው። ስለዚህ ዋርካም እንደማንም ብለህ ቶሎ ቶሎ ብለህ አስተካክል፣ ነገሮችን ሁሉ አስተካክል። እኔ ራሱ እንኳን እሷ እዛ ሆና እንደዚህ የተባለችው አይደለም እዚህ ስሜት የተሰብሯል። እውነት በጣም ከባድ ነው የሚናገሩትና የሚጥሉት ቃላቶች ማለት ነው። እሷ እንደኔ አይደለችም፣ እንደኔ ዝም አትልሽም፣ ምክንያቱም ትናገራለች፣ እንደኔ የምትተውሽ ልጅ አይደለችም እያለች ሜላትን ትናገራለች ማለት ነው። አረ እኔን ልክ እስከ ማሰሪያው ነው የምነግራት፣ ለምን መተው ነው እነግራታለሁ እያለች ትገኛለች ማለት ነው። የዋርካት ማለት ነው። አሁን እንግዲህ እናቷ ትመጣለች በቅርብ። ለእናቷ ግን የማስታውቀውን አስታውቃለሁ፣ እኔ ምንም ችግር የለብኝም፣ እማዬ ስትመጣ ሁሉ ነገር አስተካክላለሁ እያለ እሱም ለሲኖላ ይናገራል ማለት ነው። ሲኖላ አሁን እዚህ ላይ አንቺ ራሱ ጥንቃቄ ማድረግ አለብሽ። እነሱ ያሉትንም ቢሉ እናንተ ወደፊት ጉዞ መሄድ ያለባችሁ። ይሄ የሜላት ሴራ ነው ማለት ነው። ሜላት ለእናንተ ብዙ ጥምጥም እየሄደችላችሁ ነው። እኔ ሳልፈቅድ እናንተ መጋባት ቀርቶ አይደለም አንድ ላይ ስትሆኑ ማየት አልፈልግም ካለኔ ፍቃድ ውጭ እያለ ትገኛለች ማለት ነው። እሱም የኔንና የሲኖላን ሰርግ ጠብቂ በቅርብ ይልቁንስ ተዘጋጅ እያለ ይገኛል ማለት ነው። ዋርካም እንደዛ ብሎ በሚናገራት ሰዓትም ሳልሞት እኔ ከዚህ ከመሬት ስር ካልሆንኩ እናንተ ስትገቡ ማየት አልፈልግም፣ ምክንያቱም እኔም አደርገውን አደርጋለሁ እያለች ያዙ ልቀቁኝ ትላለች ማለት ነው። አንቺንም አፈርዱሜ ነው ማስጋጥ እንጂ ሌላ ምንም ሳይሆን እዛው አፈርዱሜ ነው ማስጋጥ፣ አፈርድቼ ነው ማስጋጥ። እንዴ በሰው እንትን ይላል ግዴታ ፍቅር። ኧረ ተው 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 ተው። እስኪ እንደው ራሳችሁን ጠብቁ እናንተ። ተዋርዳችሁ እስከኛ ማታዋርዱን በአንዳንድ ሰዎች ምክንያት የሁሉም ሰውም እኮ ሰላሙ ተሰበረ ማለት ነው። እንደዛ አይደላችሁ እንደ ሴቶች እየተባለ እስከኛ ማታሰድቡን። ክብር ይኑርሽ። መጀመሪያ የራሴን ክብር ጠብቀሽ የሰው ክብር ተናገሪ። አቶ ሜላት፣ ወይዘሮ ሜላት፣ አቶም ወይዘሮም ብልሽም አሁን ስተናልጃለሁ እውነት ለመናገር ማለት ነው። አንቺ ለዲቤና የዲቤ ብቻና ብቻ ነሽ። ምክንያቱም ከዲቤ ሌላ ማንም አይነካሽም። እንደንቺ ያለውን ሰው ማን ያስቀርባልና አንቺ መርዝ። ስለዚህ ሲኖላና ዋርካ ጉዞ ወደፊት ያሉትን ይበሉ። አንቺም ጠንክረሽ እንደምትወጁ እንደምታፈቅሩ ገጭለት። እሱም እየነገረሽ ይገኛል በተደጋጋሚ ማለት ነው። እነሱ ግን ሁለታቸው በአንድ መሰሪ ሆነው እየጨቀጨቋት ይገኛሉ። የሲኖላ ጥናት ይስጥሽ። ምንም ቢሆን ምንም እነሱን አትችያቸውም። ከነሱ ዘንድ ስቀሽና እሺ ብለሽ መውጣት ብቻ ነገሮች እስከሚስተካከሉልሽ ድረስ አንቺ መታገስ ነው ያለብሽ ማለት ነው። እንግዲህ በቀጣይ በአዲስ እስከምንገናኝ መልካም ጊዜ መልካም ቆይታ እላችኋለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ እያደረጋችሁ አበረታቱ እስከመጨረሻ